እኔ ያልገባኝ ነገር ኤፍሬም ማለት ነው ለምንድነው ዋሽቶ ብሩኬንና ሀይሚን መለያየት የፈለገበት ምክንያት ምንድን ነው? በነገራችን ላይ እኔ ትናንትና ቪዲዮን አይቼ ነበር። ቤተሰቦች ብሩኬ እንደማያደርገው 100% የእውነቴን ነው ብላችሁ ቪዲዮን እያየው እርግጠኛ ነበርኩ። ብሩኬ በእርግጥ ባለፈ ባረገው ነገር ያው ለኤፍሬም የሚያሳየው ሁኔታ ብዙዎቻችን ብሩኬ ልክ አይደለም፣ ተረጋጋ፣ ምንም ቢሆን ቤተሰብ የሴት ቤተሰብ ምንም ቢሆን የሁሉም ቤተሰብ ክብር ይፈልጋልና ብሩኬ ቤተሰቧን አክብር፣ በዚህ ልክ አይደለም ምናምን ብለነው ነበር። ያንንም ደግሞ ሰምቷል ብሩኬ። ግን ኤፍሬም አሁን ላይ ዋሽቶ ይሄን ማድረግ ለምንድን ነው የፈለገው? ምክንያቱ ምንድን ነው? ዛሬ እንግዲህ በነገራችን ላይ እውነታው ወጥቷል። እውነት ለመናገር እኔ ደስ ብሎኛል፣ የብሩኬ እውነት ስለወጣ ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ ቤተሰቦቼ እንዴት አመሻችሁ? ነኝ ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋም ሰላማችሁ ጤናችሁ በዘት ትርፍርፍ ይበልልኝ የኔ ምርጦች። ለዚህ ዩቱብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በማጥቆር ቤተሰብ እንድትሆኑ በአክብሮትና በትህትና እንደተለመደው እጋብዛለሁ። ሰላማችሁ ይብዛልኝ። ላይክም አድርጉ። አረ ውዶችዬ ላይክ አድርጉ፣ ተው አይከፈልበትም። የእውነት ላይክ አድርጉ። እና ዛሬ እንግዲህ እውነታው ምንድን ነው? ትናንትና ያው ሀይሚ ብሩኬ ጋር ሄዳ ያዙኝ ልቀቁኝ ስትል ብሩኬ እንደውም ከቤቴ ውጪ ብሎ እስከ መጨረሻው ደጅ ድረስ ነው እዚህ ደጅ እንዳደርሽ ሁሉ ብሎ ገፈታትሮ ሲያስወጣ በንዴት እሷ መታው ነበር። በእርግጥ ጥፊው ልክ አይደለም ሀይሚቾዬ። ያው በእርግጥ እሷም ወንድም ነውና ኤፍሬም ባሳመናት ልክ ነው የመጣችው። ኤፍሬም ሌላ ሰው መታኝ ከማለት ይልቅ ብሩኬ መታኝ ብሎ አለው እና ብሩኬ በነገራችን ላይ ከማጋፍጥ ከማስጠቁር በሀይሜ ዝም ልበል ብዬ ነበር፣ ግን ትናንት ሀይሜ መታ በጥፊ ሁሉ ሳይቀር መታኛለች በማለት ነው ዛሬ ብሩኬ እውነቱ እንዲወጣለት ኤፍሬም ጋር ሄዶ ነበር። እሱንም ለመምታትም ተጋብዞ ነበር ብሩኬ። በዚህ አጋጣሚ ብሩኬ መረጋጋት አለበት። ሲቀጥል ደግሞ ፍፄ ያናዶኛል። እውነት ለመናገር ብሩኬ ለኤፍሬም በቂ ነው። እውነቱን ለማውጣት እስከሄደ ድረስ ብሩኬ ራሱ በቂ ነው። ፍፄ በዚህን እርምጃ ሰው ህይወት ውስጥ አትግባ። በብሩኬም በሀይሚም ህይወት አንተም ሆንክ ኤፍሬም አያገባችሁም። እዛ ጋር ወሳኝ እሷና እሱ ብቻ ናቸው እና ፍፄም በማል አትግባ። ቢረሳ እኮ የባለፈው አይረሳም። ያቺ ማናት በጸሎት ናት ማናት ብሩኬን ፈልጋለሁ ስትል ብሩኬ ስልኩን አጥፍቶ ሲጠፋ አንተነ ቤት ድረስ ይዛት የመጣው ፍፄ። ይህንንም እንረሳለን እንዳይመስል። ዛሬም ደግሞ ከብሩኬ ቂጥቂጥ ስር እየሄድክ አታጨብጭብ፣ እሺ አታጨብጭብ። እኔ እንደዚህ አይነት ሰው አይመቸኝም። መሀሉ የነሱ ጉዳይ የነሱ ነው፣ ጉዳዩ የብሩኬና የሀይሚ ነው። ሁለቱ ተነጋግረው መፍታት ካለባቸው ሁለቱ ይፍቱት። አንተም እንደ ጓደኛ መስመር ሊኖርህ ይገባል። በዚህ ልክም ኤፍሬምን ቢያጠፋ እሱ ላይ እንደዚህ ያዙን ልቀቁኝ ብለህ ለብሩኬ ተደርበ በዚህ ልክ ማጨብጨብ እኔ ደስ አላለኝ። የሚቀርታ ቤተሰቦቼ ኤፍሬምም ብሩኬና ሀይሚን ለመለያየት በዚህን እርምጃ መሄድክ ልክ አይደለም። ሲናገረውን አንገቱን አቀርቅሮ ሀይሚን አስመጥተዋት ሲናገር አንገቱን አቀርቅሮ የሰማሁት ምንድን ነው ያለው ኤፍሬም? ሌላ ሰው ጋር ተጣልቼ ነው፣ ከሌላ ሰው ጋር እንድጣላ ስለማትፈልጊ ሌላ ሰው ጋር ተጣላው ብልሽ ትቆጭኛለሽ ብዬ ነው ብሩኬን የመታኝ ያልኩት እንጂ ብሩኬ አይደለም የመታኝ በማለት ነበረ። እንግዲህ እችን ቃል ነው ከአንደበቱ ያወጣው። ሌላ ነገር ለምን ለእኔ የነገረኝ ሌላ ነው፣ ዛሬ የሰማሁ በእናንተ ፊት ሌላ ነው ለምን ስትል ኤፍሬም ምንም አይነት መልስ የለውም። አንገቱን እንዳቀረቀረ ነበር የቀረው። ብሩኬም ደግሞ ከዚህ የበለጠ እኔ የምፈልገው ይሄን እውነታውን ነው፣ አንቺን ብትሆኚ ከዚህ በኋላ አጠገቤ እንዳደርሺ አመሰግናለሁ በማለት እንግዲህ ከፍፄ ጋር ተያይዘው ነበር የወጡት። ፍፄም በፊትም ብር ሲል ነበረ። እስቲ ቁጭ ብላችሁ ያለውን ነገር ለምን እንዲህ እንዳደረገ ቁጭ ብላችሁ አውሪው ሲል ነበረ ማለት ነው። እና እንግዲህ ብሩኬ እውነቱ ስለወጣለት እንግዲህ ከዚህ በኋላ አጠገቤ እንዳደርሽ አጠገብሽ አልደርስም፣ አመሰግናለሁ። ከኔ ይልቅ ሌላ ሰው ነው የምታምነው። ያቺ ማናት የምትባለው የቡታጀራዋ ልጅ አረገዝኩ ብላ ስትመጣ እሺ አመነች፣ ተቀበለች። የኔ ውስጤ የኔ እንዳልሆነ እያወቅኩ እሷ እሺ ስትል እኔ ነገሮችን ለማጥራት ሞከርኩ። በጸሎት ናት ማናት ወደዋለሁ አለች። እኔ አላልኩም፣ እሷ ወደዋለሁ አለች። ከኔ ይልቅ ከኔ በኋላ የመጡትን ሰዎች ማመን ነው የምትፈልገው። ሀይሚ መቼም እኔን አታምነኝም። በዚህ አይነት ሁኔታ እኔና እሷ መቀጠል ይከብደናል በማለት እንግዲህ ብሩኬም የራሱን ንግግር ተናግሮ ነበር ማለት ነው።
እኔ ግን ያልገባኝ ነገር እሺ ኤፍሬም ብሩኬ አልደበደበኝም አለ። ብሩኬ እንደዚህ አይነት ነገር በነገራችን ላይ አያደርግም። አልፎ ተርፎ በዚህ ልክ ወንድሟን ምንም ቢሆን እሷም የወዳት ከሆነ የእሷን ቤተሰብ የእሷን ወንድሞች ማክበር አለበት አደለ? ስለዛ ብሩኬ በዚህ ልክ እንደማይሄድ እኔ ትናንትናውንም ቪዲዮን አይቼ መስራት አልቻልኩም። በዚህ አጋጣሚና አይቼ ብሩኬ እንደሚያደርግ መቶ በመቶ ነው የምላቸው። አያደርግም እንደዚህ አይነት ነገር፣ ምክንያቱም ብሩኬ ክብር ያለው ልጅ ነው። ስለዛ አሁን ጥያቄ ለእኔ ራሱ አሁን ላይ ጥያቄ የሆነብኝ ነገር ኤፍሬም ለምንድን ነው በዚህ ልክ ብሩኬን የደበደበኝ ብሎ ሀይሚንና ብሩኬን የበለጠ ባለው ክፍተት አገናኝቶ ሁለቱን አስማምቶ እንደማስታረቅ እንደወንድም ለምንድን ነው በዚህ ልክ ሁለቱን ለማለያየት ድጋሜ ሌላ ሰው ጋር ተጣልቶ መጥቶ ብሩኬ ነው የደበደበኝ ብሎ ሌላ እንዲህ ነው እሳት ላይ ቤንዝል እንደመጨመር ያደረገውና ትናንት በብሩኬና በሀይሚ ብሩኬ ያውም ገፈታትሮ ሀይሚን የእውነት ይከብድ ነበር፣ እንደ ሴት ስሜቱ ይከብድ ነበር። ሀይሚ እንደውም ስሜቷን ውጣ ነው ማለት ይቻላል። አስቡት ፍቅረኛ የምትሉት ሰው በዛ ልክ በእርግጥ ተናዶ ነው እየገፈታተረ ከቤት እስከ ውጭ ድረስ ውጭ በቃ ብሎ ሲያስወጣችሁ የሚሰማችሁን ስሜት አስቡት። ቪዲዮን አይቻለሁ። በዚህ ይሄ ሁሉ እንዲሆን ያደረገው ኤፍሬም ነው። ብሩክ ነው የመታኝ ብሎ ማለት ነው። ይህ እንዲፈጠር የበለጠ ብሩኬ ውስጡ በቃ እንዲቆርጥለት በቃኝ ከዚህ በላይ በማለት ከኔ ይልቅ ሌላ ሰዎችን ታምናለች፣ እኔ እንዴት ብዬ በዚህ ልክ ደበድባለሁ ሄጄ ወንድሟን በማለት ብሩኬም ተናዶ ዛሬ እንግዲህ እዚህ ደረጃ የደረሱት ያው የውሸት ነገር ነው አይደል? ውሸት ያመጣው ነገር ነው። ብሩኬ ደብድቦኛል በማለት ነው ኤፍሬም ግን ለምንድን ነው እንደዚህ ማለት የፈለገው? የደበደቡት ሰዎች እነማን ናቸው? በዚህ ልክስ ዋሽቶ ለምን ለሀይሚ በእርግጥ የዋሸውሽ ሌላ ሰው ጋር ተጣላሁ ካልኩ ትቆጭኛለሽ ብዬ ነው አለ። በዚህ ልክ ሀይሚን ፈርታ አይደለም መንገር ትችላለ። የሆነ ችግር ተፈጠረ በዛ መሀል ውስጥ እንዲሆነ ሀይሚ ማለት ትችላለ። እህትና ትረዳሃለች። ግን በዚህ ልክ የተጣላ ሰው መሀል ላይ የበለጠ ቤንዝል መጨመር ልክ አይደለም። አሁን ትናንት የተፈጠረውን ኤፍሬም አይተሃል። በአንተ ምክንያት ነው አይደለ? ሀይሚ እንደዚ አይነት የሚያቃጥል ጉንጭን ከከንፈር ምንድን ነው የሚያለያይ ጥፊያ ያቀመሰችው ብሩክን በአንተ ምክንያት ነው። ብሩክ ደበደበኝ ብለህ ስላልክ ነው ይሄ ሁሉ የተዳረሰው አንተ ነህ። ሁለቱ ላይ መሀላቸው ላይ ያለውን ክፍተት እያወቅ የበለጠ እንዲለያዩ ደግሞ ብሩክ ደበደበኝ ብለህ ለሀይሚ መናገር በጣም ስህተት ነው። አሁንም ለእኔ ምንም አሳማኝ ነገር ያልሆነ ኤፍሬም እንደውም ተጠራጠርኩ። ይቅርታ አድርጉልኝ ቤተሰቦቼ። እጁ ውሸት ምናልባት የውሸት አሽጎ ሀይሚን ለማሳመን የሄደበት ጥረት ነው ብያለሁ። ትናንትናም ሳይ ምናልባት ብሩክ ደበደበኝ ሲል ማለት ነው። አሁንም አላመንኩም። ይቅርታ አድርጉልኝ። ከሌላ ሰው ጋርም ተጣልቶ ቢሆን ሀይሚን እንደምንም አሳምኖ ግልጹን መናገር እየቻለ ለምንድን ነው ብሩኬ ላይ መደፍደፍ የፈለገው? ለምን መዋሸት? ዋሽቶስ ሀይሚንና ብሩኬን የበለጠ ማለየት ለምን አስፈለገ ማለት ነው ኤፍሬም? እና አሁን አስቡት እንግዲህ አንገቱን ውሸት ምን ያህል አንገት እንደሚያስቀረቅር አያችሁ አይደለ? የእውነት ከባድ ነው። እውነት ነው እኮ አንገታችሁን ቀና አድርጋችሁ ደረታችሁን ነፍታችሁ መናገር የምትችሉት እውነትና እውነት ብቻ ነው። ውሸት ሲሆን ግን ለጊዜው ይመስላል። ለጊዜው አንገታችሁን ቀና አድርጋችሁ ደረታችሁን ነፍታችሁ ያንን ውሸት ለዛ ሰው ልትናገሩና ያንን ሰው ልታሳምኑ ትችላላችሁ። በኋላ ግን እውነቱ ሲጠራ ግን እውነት ከፍ ሲል ውሸት ዝቅ ስትል ደግሞ አንገት ታስቀረቅራለች። ውሸት ማለት ነው። ዛሬ ፍሬምን ካያችሁትና ያው መጨረሻ ላይ ብሩኬ ጥሏቸው ሄደዋል። ሀይሚም በጣም ነው የደነገጠችው፣ ማመን አልቻለችም። የእውነት ብሩኬ አይደለም። ምክንያቱም አስቡት ጥፊው አለ፣ ብሩኬን የተናገረችው ንግግር አለ። እነዛን ነገር በውሸት ሄዳ የባሰ የነበረውን ክፍተት ምናል ሀይሚ አስፍታ እንደመጣች ለእሷ እውነት መስሎት ነው የተሰማው። አልፈርድባትም። በነገራችን ላይ አንዳንዴ መረጋጋት ነገር ቢኖርም በሀይሚ አልፈርድባትም። ወንድሟ ነው፣ እንደ ወንድም ያማቸዋል። ስጋችሁን ነው። ልክ አሁን ኤፍሬም ተመታ ሲባል ሀይሚ እንደተመታች ስጋዋ የሷ እንደተመታ ያማታል። ወንድም ስለሆነ አልፈርድባትም። ግን ቢሆንም ኤፍሬም በጣም ነው ያጠፋው። ዋሽቶ በዚህ ልክ ብሩኬና ሀይሚን ማራራቅ ልክ አይደለም። ሀይሚ ጋር ደግሞ ጥፋቱ ምንድን ነው? ብሩኬን ያለማመን ነው። ነገሮችን ከብሩኬ ከመለየት አንተ በቃ ሀይን ከዚህ በኋላ ህይወቴን አበላሽታል ከሊንዲያ ከማለት የምትወደው የምታፈቅር በእርግጥ የምትወደው የምታፈቅረው ለማለት ለእኔ ከብደኛል አሁን ላይ። ለምን በደንብ ነው ሀይሚ ብሩኬን የምታፈቅረው የምትወደው። ግን ደግሞ ነገሮችን ፊት ለፊት ብሩኬን ብለው እየዋሹ የሚመጡትን ሰዎች ፊት ለፊት መጋፈጥና እሱን ማመን ያለባት አይደል? የምትወዱትን ሰው ነው ማመን ያለባችሁ ብዬ ነው ማስበው። ያ ነገር ሀይሚ ጋር ትንሽ ክፍተት አለ። ብሩኬ ላይ አሁን እንደዚህ ተስፋ እንዲቆርጥም እንዲያዝንም በቃኝ ብሎ ዛሬ በቃኝ አመሰግናለሁ ከዚህ በላይ አጠገቤ እንዳደርሽ ብሎ እንዲወጣ አደረገውም እንደኔ እምነት የላትም ነው ከኔ ይልቅ
አሁንም ጨምሮ ኤፍሬም እየተናገራት እንኳን እኔን አታምንም፣ ውሸት ነው ሁሉ ነገር የሚመስላት አለ። ይሄ ነገር ያው በፍቅር ላይ በጣም ነው ክፍተት የሚፈጥረው። ከባድ ነው አውቃለሁ። የምትወዱት ሰው ሲሆን ያው ውስጣችሁ ይጠራጠራል። በእርግጥ ግን ቢሆንም አንዳንዴ ሁሉ ነገር ልክ ቢሆነውና ሀይሚዬ ብሩኬን ብለው የሚመጡትን ሰዎች ብትጋፈጭ እንጂ ብሩኬን ካጠገብሽ በመራቅና ነገሮችን በማክፈት በመለያየት የሚመጣ ወይም የሚፈታ ነገር አለ ብዬ አላስብም ቤተሰቦችና። እኔ ግን የኤፍሬም ነገር ገርሞኛል። በዚህን ደረጃ ተርቆ ሄዶ ሀይሚን ማሳመንና የበለጠ የነበረውን ክፍተት ማስፋቱ በጣም በጣም ትልቅ ጥፋትም ነው፣ ከወንድምም አይጠበቅ ነው። በዚህ ልክ ብሩኬ ሀይሚን የእውነት የጎዳህ ልጅ አይደለም። እውነት ለመናገር እያየን ነው። ሲጣሉም ጸባቸውም የፍቅር ነው። የሆነ ሴት ትመጣለች ማለት ታደፈረስባቸዋለች፣ መልሰው ይታረቃሉ። የፍቅር ነው። የከፋ የበለጠ የሆነ በጣም የሆነ መስመሩን የዘለለ ነገር ብሩኬ ሀይሚን በድሏት አይደለም። ከስንት የሚበድሉ ወንዶች አሉ አይደል እንደ ሴቶችን ስንት የሚገፉ ስንት የሚያደርጓቸው። በዚህ ልክ ብሩኬ የሚበድል ልጅ አይደል። ለምንድን ነው ይሄ የምላችሁ? ብሩኬ በጣም እናቱን ስለሚወድ ስለሚያከብራት ጠላ እየሸጠች ነው እናታችን ያሳደገችን ብሎ ሁሉም ስለ እናቱ ማውራት የማይሰለች ወንድ ሴትን ልጅ አይበድልም። ቤተሰቦች የምሬን ነው። ገፍቶ ሄዶ ሴትን ልጅ አይበድልም። እና ብሩኬ እንደዚህ አይነት ልጅ ለእኔ አይመስለኝም እውነት ለመናገር አንዳንድ ያሉ ጥፋቶች ቢኖሩም ማለት ነው። እና ብሩኬም አንዳንዴ ህይወቱን ሙሉ ለሙሉ ማጽዳት አለበት። ሀይሚ በደንብ እንድታምነው የኔ ብቻ ነው ብላ እንድታስብ እሱም የራሱን እንደ ወንድ ድርሻውን መወጣት አለበት። ለማንኛውም እነሱ ተለያይተው አይለያዩም። ያው ምንም ቢሆን ዞረው ነገ ይገናኛሉ። የእውነት እንደገና ደግሞ ወንድሙንም የብሩኬን አይቼ ነበረ እሱም ፍቅረኛውን ሲመታት። እኔ ስለ ሀይሚ ያገበኛ ብቻ የሆነ ሰሞኑን ድብልቅልቅ ያለ ነገር ነው።